ወዳጄ ምክረ ሰናይ ለጤናህ እንዴት አለ? ብርዱ ሙቀቱ ኑሮ ውጣ ውረዱ እንዴት እያረገህ ነው? ጃል ሕይወትን እንዴት እየገፋሃት ይሆን? እኔ እንዳለሁ አለሁ። የዚህ ክረምት ነገር ምኑም አልገባኝም። አንተው አሁን ፀሐይ፣ ትንሽ ቆይቶ ዝናብ፣ ሲራፈር ከድቤ የሚያስበላ ነፋስ፣ ትንሽ ቆይቶ በረዶ። እንዲያው ግራ ገባን እኮ አንተው። አንደኛውን ክረምት ነው ብዬ ማለዳ ከቤቴ ስወጣ ልብስ በየአይነቱ ደራርቤ ሳይሆን ደራርቼ ወጣለሁ ብል ይቀለኛል። ከምን ያው ብራ እንደሚሆን እንጃ። ቢሮ ከመድረሴ በፊት ቅልጥ ያለ ፀሐይ ወጥቶ ያለበስኩትን ልብስ ማድረሻ አጣለሁ። ከፊል የቤቱን ልብስ ላይ ከፊሉን በእጄ ተሸክሜ ቢሮ ገባለሁ እልሃለሁ። ሸክሙ በራሱ መከራ እየሆነብኝ ነው። ከሰዓት ደግሞ በነፋስ ግራ እንጋባና በረዶ አምጥቶ ይደፋብናል። በዚህ ላይ ዝናብ ትንሽ ጠብ ይበል በየሰፈሩ ያለ የውሃ መውረጃ ከየቤቱ በሚወጣ ደረቅ ቆሻሻ ይደፈንና በየቦታ ያልታሰበ ጎርፍ ይመጣል። ለመሻገር መከራ ስለሚሆን አይደለም ለመርገጥ ለማየት የምትጸየፈውን ቆሻሻ ውሃ እያንቦጫረቅሁ ለመጓዝ እገደዳለሁ። እንዲያው የእኛ ነገር ግራ ግብት ቢላይ ነው ለዛሬ አንተን መልካም ምክር ፈልጌ የመጣሁት። ወዳጄ በየሰፈሩ አንድ ጊዜ በጥራጊ ሌላ ጊዜ በቡትቶና ያልሆነ ቆሻሻ የሚደፈነው የውሃ ማስወገጃ ቱቦ ነገር ግራ ግብትን ያለይ ስልህ እንዴት ያለ ስንፍናና ስልቹነትን የተጠናወተን አንተ። እኔማ ክረምት እንድጠራ ከሚያደርጉኝ ምክንያቶች አንዱ ይሄ በየሰፈሩ ዝናቡን ተከትሎ የማየው የፍሳሽ ቆሻሻ አወጋገዳችን ነገር ሳይሆን አይቀርም። ዝናብ ጠብ ባለ ቁጥር በየሰፈሩ ብትገባ የማታየው ጉድ የለም ስልህ። በየፍሳሽ ማስወገጃው የማይደፋ ነገር የለም። እንዴት ነው ነገሩ? እንዴት ቢታሰብ ነው በገዛ የራስ ሀብት ላይ እንዲህ ያለ የግብዝነት ሥራ የሚሠራው? እንዲያው ሌላው ይቅር መኖሪያ ሰፈሮ ጋር አይደለም እንዲያስ ብለህ ጀምሯል አንተው። እንዴት ነው የራሳችንን መኖሪያ አካባቢ ማሳመር የሚያቅተን? ማሳመሩ ይቅር እንዲህ የግድ የለሽኝነት ሥራ መስራት የሚያቅተን? እንግዲህ ወዳጄ ከተሳሳትሁ እታረማለሁ። እንዴት ነው ልጆችህን የምታጫውትበት አካባቢ ላይ ጨለማን ተገና አድርገህ የሕግ አካላት አዩኝ አላዩኝ እያልክ ድብብቆሽ እየተጫወትህ ቆሻሻ የምትጥለው? እንዴት ነው በገዛ ጤንነትህና ንጽሕናህ ድብብቆሽ የምትጫወተው? የአንዳንዶቻችንም አይጣል ነው ከብት አርዶ እዛው ትርፍራፊውን የሚጥል ከቤቱ የበሰበሰውን ቆሻሻ ቋጥሮ ሰው ደጅ እንደ ደህና ነገር የሚያስቀምጥ። የቆሻሻው ፈሳሽ ማስወገጃ ውስጥማ የማይጣል ምን አለ? ደግሞ ግርም የሚለኝ አንድ ነገር አለ። ምን መሰለህ? መሸት ብሎ ዝናብ ሲዘንብ ዓለም ዘጠኝ የሚሆንለት የማይታይ ገመናቸውን ለሕዝብ የሚያጋሩቱ እንዲህ አይነቶቹማ የተለዩ ናቸው። ቤታቸው እንዴት እንደሚኖሩ ማወቅ ጭምር እፈልጋለሁ። ወዳጅ የሙት ምን እንደሚያደርጉ ታውቃለህ? አጋጣሚውን ተጠቅመ የመጸዳጃ ቤት ፍሳሽ የሚለቋሉ። ሞቼ ነው ከእንደዚህ አይነቱ ጋር አንድ ሰፈር ተጋርቼ መኖር የጀመርኩት ያስብለኝ ጀምሯል። እንዲህ ያለው ነገር እኮ የሚያሳየው በየቤታችን ያለውን አኗኗርና ለንጽሕና ያለንን አኳኋን የሚያሳይ ነው። እንዴ ቆይ ግን እንዴት ያለ አኗኗር ቢለመድ ነው የመጸዳጃ ቤት ቆሻሻን ዝናብ አስታኮ የሚለቀቀው? ስንት አይነት ተላላፊ በሽታ አለ። እንዲህ እያደረግን የምንለቀው ፍሳሽ እኮ ነው ከንጹሕ ውሃ ጋር እየተቀላቀለ ዓለም ላይ የጠፋ በሽታ ጭምር የሚያመጣብን። ለነገሩ ይሄን እልሃለሁ እንጂ ስንፍናችን ነገር እኮ አይጣል ነው ወዳጄ። እንዴት ነው ሰው ቤቱን አጽድቶ ደጁን ማቆሸሽ የሚሆንለት? አሁን በቀደም በየሰፈራችን ቆሻሻ ለማስወገድ የሚመጡትን አወቃቸው። ድንገት ከቤት ስወጣ ቆሻሻ አውጡ ሲሉ በር ላይ ተገናኘንና ስለ ቆሻሻ አወጋገድ ሥርዓታችን ብጠይቃቸው ጉዳችን ያለው እነሱ ጋር እንደሆነ ተረዳው። ጉድ እኮ ነው ወዳጄ። እንዴት ነው ግን ተስቦና ሌላ ተላላፊ በሽታ ሳይዘን የኖርነ? ያስባለይ ብዙ ነገር አጫወቱኝ። ወገን ምን እየሆንን ነው እንግዲህ? ሌላው ቢቀር ንጽሕና መጠበቅ ለራስ እኮ ነው እንዴ። የተጠራቀመ ቆሻሻ ተብሎ በየቤቱ የሚወጣውን ጉድ ሲያጫውቱኝ እኮ ጆሮዬን በእጄ ደፈንኩት። እንዴ ምንድነው ይሄን ያህል ያሰነፈን? ሻግቶ የሚጣለው የምግብና ምግብ ነክ ነገሮችማ ምን አላቸው ነው የሚያስብለው አሉኝ። መጸዳጃ ቤት ሊወገዱ የሚገባቸው ብዙ ጉዶች ሰው ፊት በብዙ ድሪቶ ቋጥሮ የሚያመጣለ ብለውኝ እንዲሁ ቀኑን ሙሉ ነገር ዓለሙን እንዳስጠላኝ ዋለ። አሁን መስሪያ ቤታችን መጸዳጃ ቤት ብትመጣ ከጽዳቶች ጋር እንዲህ በአይነ ቁራኛ ሁሉም ተጠባብቆ ነው። ለምን አትለኝም? ተጸዳድቶ ከሚወጣው ሰው ገሚሱ ብዙም ሳይደክም ሳይወጣ ሳይወርድ የተጠራቀመውን ውሃ በእጁ ተጭኖ ብቻ አጽድቶ መውጣት ሲጠበቅበት እንደ አገባቡ ከሚወጣው ሰው ጋር ጽዳቶቹ ሲነታረኩ ይውላሉ።
እጁንማ የሚታጠበው ሰው በቁጥር ነው። እንግዲህ ለንጽህና ያለን አመለካከት እንደ ሀገር ደካማ በመሆኑ መጸዳጃ ቤት ሳሙና ማስቀመጥ ቅንጦት ሆኖ ነው መሰለኝ። ውሃው ቢኖርም ሳሙና አይኖርም፣ አንዳንዴ ውሃም አይኖርም። ብቻ ወዳጄ እንዲህ እየሆንን ከሰው ጋር በጋራ እየበላን ምኑ ቅጡ። እኔም አንዳንዴ ጤነኛ መሆናችን ራሱ ይደንቀኛል እኮ። ብቻ ወዳጄ የንጽህና ጉዳይ ሲነሳ ከስር መሰረቱ ሁሉንም ነገራችንን ብትፈትሸው እዚህ ጋር የተሻልነን ለማለት ራሱ ያሳፍራል። በእጁ የያዘውን ሶፍትና ብጫቂ ወረቀት በየመንገዱ የሚጥለው፣ መኪናውን ሳይቀር አቁሞ ቆሻሻ እንደ ደህና ነገር ጠራርጎ የሚጥለው ስታይ እንዴት ቢቀጣ ነው እንዲህ አይነቱ የሚታረመው ያስብልሃል። የግል ንጽህና አጠባበቅ ከልጅነት ጀምሮ በቀጥታም በተዘዋዋሪም ብንማርም በተጨባጭ የታየብን ለውጥ አልታይ ብሎኛል። እንግዲህ ወዳጄ ለእኔ ስልጣኔ ማለት ራስን መጠበቅ፣ አካባቢህንና ተፈጥሮን መንከባከብ ነው። የእኛ ነገር ደግሞ ውስጡንም የግብር ይውጣ እያጸዳን ከቤት አውጥተን ለሰፈራችን የምናዳርሰው የቆሻሻ ክምርና ብዛቱ ነገር እኛኑ ይገልጣል ባይ ነኝ። ለነገሩ የእኛ ነገር እንኳን እንዲህ ያለው አድካም የንጽህና ጉዳይ ይቅርና እጃችንን ለመታጠብ እንኳ የምንበረታው ምግብ ልንመገብ ስንል ሳይሆን በልተን ከጨረስን በኋላ አይደል እንዴ? የበላንበትን ለማጠብ እኮ ስንፍናችን ልዩ ነው። ገላችንን እንኳ በከፊል በመታጠብ ውድድር ቢደረግ እናሸንፋለን። የኔ ነገር እሱም መታደል አይደል እንዴ? ይኸው በየትራንስፖርቱ አንድ ጊዜ ከታጠበ ወር ያለፈው ጠጉር ስናሸት፣ በሌላ ጊዜ ደግሞ ከራቃቸው በከራረሙ እግርና ጫማ ጠረን ስንሰቃይ አይደል እንዴ የምንከርመው? የብብቱስ ብትል ጥርስ መፋቅ እኮ አጉል ባህል ነው። ይለምድብኛል ከሚለው ጋር እኮ ነው አብረን የምንኖረው። እና እንዲህ ያለውን ይዘን ነው እንግዲህ ስለ ቆሻሻ አጣጣል መንገድ የምንነገረው። ወዳጄ ሙት ከባድ ነው። ቁስ ፍለጋው እንዳለ ሆኖ ስንፍናው ታክሎበት አድካሚ ነው። ለማንኛውም ወዳጄ ለዛሬ ያነሳሁልህ ሐሳብ ቀላል ቢመስልም ብዙ ጊዜ እያየሁ እየታዘብሁ እየተብሰለሰልኩ የተውኩት ጉዳይ በመሆኑ ለዛሬ ርዕስ አድርጌዋለሁ። አንተም ይበጃል ቢሆን ይሻላል የምትለውን ሐሳብ ከትበህ ላክልኝ። አክባሪ ወዳጅህ አሳሩ በዛብህ። ወዳጄ አሳሩ በዛብህ ለጤና እንደምን አለ? ቤተሰብ፣ ስራው፣ በዙሪያ ያለው ሁሉ ሰላም ነው? እኔ በጣም ደህና ነኝ። ክረምቱ ተጋምሷል። አዲስ አበባ ላይ ክረምቱ እንደነገሩ ነው። ጫን ባይልም በተለያየ የኢትዮጵያ አካባቢዎች ያለው ሁኔታ እንደ ቦታዎቹ የተለያየ እንደመሆኑ ክረምቱ ክረምት አይመስልም የምንለው አይደለም። ካለባበስ ጋር በተገናኘ ያነሳው ጉዳይ ዘመኑ ተለውጧል። ዕለታዊ የአየር ሁኔታ ትንበያን በተለያዩ አማራጮች ማየትና ሙሉ ለሙሉ ባይሆንም አማካዩን ማየትና መውሰድ ይገባል። ሁሉን አማሮና ጣጥሎ አያዋጣምና በተቻለ አንዳንድ ነገሮቻችንን በሰውነታችን ልክ እያስተዋልን ልንፈታቸው ይገባል እላለሁ። ሕይወት አልጋ ባልጋ ምቾት በምቾት ብቻ ሳይሆን አንዳንዴ ምቾት አንዳንዴ ችግር፣ ብዙውን ግን ለመኖር የሚደረጉ ጠውረድ በመሆኑ በተፈጥሮም በሰውም መማረርን ትተን ለችግሮች መፍትሄ እየሰጠን የምንኖር እንሆን እላለሁ። ለዛሬ እኔን መልካም ምክር ፈልገ ወደ መጣህበት የአካባቢያችንና የዙሪያ ገባችን ንጽህና የመጠበቅ ነገር በጋራ ታስቦ በጋራ የሚተገበር ነገር እንጂ በግለሰቦች ፍላጎትና ጥረት ልክ የሚተገበር እንዳልሆነ ልብ ማለት ያስፈልጋል። ወዳጄ እንግዲህ አንድ ብለህ ካነሳው ጉዳይ ልነሳና በየሰፈሩ ያሉ የቆሻሻ ማስወገጃዎች ንጽህና መጠበቅ ጉዳይ የነዋሪው የጋራ ትብብር የሚፈልግ እንደመሆኑ እኛም ወጥተን የምንገባበት ልጆቻችንም የሚጫወቱበትና የሚንቀሳቀሱበት እንደመሆኑ ጥቅሙ የኛ ነው ብለን ልንጠብቀው ቢቻል በጋራ ልናሳምረው የሚገባ ነው። ይሄን ማለቴ ሁላችንም በየሰፈራችን የምናየውን በመታዘብ ነው። የቆሻሻ አወጋገድ ባህላችን ዝቅተኝነት በመታዘብም ነው። በየሰፈራችን ቆሻሻችንን ሊያጸዱልንና ሰብስበው ሊወስዱልን የሚመጡ ሰዎች ደህንነት እንኳ ሳናገናዝብ ስለት ያላቸውን ነገሮች የመርዝነት ባህሪ ያላቸውን ውጋጆችን ጭምር አንድ ላይ አጉረን በመጣላችን ብዙዎች እንደሚጎዱ አውቃለሁ። ለዚህ ደግሞ መፍትሄ የሚሆነው ራሳችንን መመልከትና እንዲህ የሚያደርጉ ሰዎችን በማስተማርና በማሳወቅ ነው። እንግዲህ ከዚህ ሲያልፍ የሚመጣው የሕግ ተጠያቂነት በመሆኑ ቅጣት ከመረሳችን በፊት መሰረታዊ ዕውቀት ላይ ይበልጥ ልናተኩር ይገባል። ወዳጄ እንዲህ ያሉ መሰረታዊ የመኖር ሂደቶችን
በተገቢው ባለማለፋችንና ግዴለሽ በመሆናችን ብዙ ነገራችንን አጥተናል። የንጽህናን ጉዳይ በምን አገባይ ስናልፍ ሌላው ቢቀር እንዲህ አንተ እንደሆንከው ክረምት ሲመጣ ስንበሰብስ ቆሻሻ ተጠራቅሞ ሲረብሸን ብቻ ወደ ምሬት እንሄዳለን። ከቤታችን ከኪሳችን ከቦርሳችን እያወጣን በምንጥለው ቆሻሻ መደፈኑን እንዘነጋዋለን። ወዳጄ መቼም አንተ ሁሉንም ነገር ዘርዝረ በደብዳቤ አንስተዋል። እንዲህ ያሉ ተግባራቶቻችን የሚያሳዩት ቸልተኝነታችንን፣ ስልቹነታችንን በመሆኑ በተለይም ከንጽህና አጠባበቅ ጋር በተገናኘ ከቤታችን ጀምሮ የሥራ አካባቢያችን እንዴት ነው የምንጠብቀው የሚለውን ጭምር የምናስተውልበት መሆን ይገባዋል። ወዳጄ ቤታችንን አጽድተን ግቢያችንን እንተዋዋለን። ቆሻሻ አንድ ቦታ አጠራቅመን ለዘመናት እናስቀምጣለን። አካባቢያችንን በተክሎች ከማሳመር ይልቅ መጣል በሚገባቸው የተበላሹ እና ጥቅም በማይሰጡ ቁሳቁሶች ደራርተን እናስቀምጣለን። ከዚያም ሲያልፍ ቤታችንን አሳምረን ሰርተን ለመጸዳጃ ቤት የምንሰጠው ግምት ዝቅተኛ በመሆኑ መጸዳጃ ቤቶቻችን ፍሳሽ ሳይቀር ጨለማንና ዝናብን ተገን አድርገን የምናስወግድ እንሆንና የራሳችንን ብሎም የአካባቢያችን ጤና የምናውክ እንሆናለን። ለዚህ ደግሞ መፍትሄው እርስ በርስ መተራረም፣ ስለ ንጽህና በቂ ዕውቀት መስጠትና እርስ በርስ መማማር ነው። ለዛ ነው ንጽህና ከግለሰብ ከዛ ወደ ቤተሰብ ሲሰልስ ወደ ማህበረሰብ የሚሄደው። ወዳጄ ከምንም በፊት የሚቀድመው የግል ንጽህና ነው። ንጹህ ለመሆንና የግል ንጽህናችን ለመጠበቅ ግዴታ የገንዘብ ሀብታም መሆን አይጠበቅብንም። የሐሳብ ሀብታም ሆነን ባለን ነገር የግል ንጽህናችንን መጠበቅ እንችላለን። የዝናብ ውሃም አጠራቅመህ ልብስን ማጠብ፣ በተገኘው አጋጣሚ ራሳችንን ለማጽዳት መሞከር የኛንም ሰላም ያስጠብቃል። የራሱን ንጽህና ያልጠበቀ ሰው አካባቢውን፣ ቤቱን፣ የሥራ ቦታውን ይጠብቃል ማለት ዘበት ነው። ወዳጄ ንጽህናህ ሲጓደል ስልቹነት ይመጣል። መሰላቸት በራሱ ጭንቀት ያስከትላል። ጭንቀት ድባቴን ያመጣልና የግል ንጽህና የመነቃቃት ለምንሰራው ሥራ መነሳሳት ይፈጥራል። ከዚያ ሲቀጥል ቤተሰቦቻችንን በተቻለን ንጽህና ላይ መሰረት እንዲያደርጉ የቤተሰብ ሕግ ያስፈልጋል። ልጆቻችንን ከልጅነታቸው ጀምሮ ውሃ የማይፈሩ በንጽህና ጉዳይ የማይደራደሩ ማድረግ ይገባናል። ሁሉም ነገር የልምምድ ጉዳይ ነው። ንጽህናም እንዲሁ የልምምድ ጉዳይ እንደመሆኑ ስልጡኖቹ ሀገራት እንደሚያደርጉት ልጆቻችንን ቆሻሻ ሲጥሉ ቆሻሻ መጣያ ፈልገው እንዲጥሉ ማሰልጠን፣ የግል ንጽህናቸውን እንዲጠብቁ በልጅነታቸው በየዕለቱ ማድረግ ስለሚገባቸው ነገር ማስተማር፣ ቤት ውስጥ ማድረግ ስለሚገባቸው ነገርም ጭምር ማስተማር ይገባል። ይህንን ሐሳብ እየከተብኩልህ ምን ታወሰኝ መሰለ? ዘንድሮ የተካሄደውና ከዚህ በፊት የነበረው የዓለም ዋንጫ ላይ የተሳተፉት የጃፓን የእግር ኳስ ቡድኖች የሜዳ ላይ መልካም ስነ ምግባር ነገር ትዛለኝ። እንግዲህ በመርህ ስታድግ የምትሆነው ልክ እንደነሱ ነው። ሕዝብ በአንድ አይነት አስተሳሰብ ሲያስብ ማሳየው የነሱ መልካም ተግባር ነው። የትኛውም ስቴዲየም ተገኝተው ከተጫወቱ በኋላ ቆሻሻ ሰብስበው የመሄድ ልምዳቸው ሌላውም ዓለም ራሱን መለስ ብሎ እንዲፈትሽ የሚያስገድድ ይመስለኛል። እኔ በበኩሌ ራሴን ታዝቤዋለሁ። መቼም ስቴዲየሙን የሚያጸዳ የለም ብለው አስበው እንዳልሆነ ሁሉም ያውቃል። ነገር ግን የንቃተ ህሊናቸውና የሥነ ምግባር ሁኔታቸው የተናበበ መሆን ለኔ የስልጣኔን ልክ ያሳየኝ ነው። ከዚህ ጋር በተገናኘ እኛ ሀገር አሳፋሪ ብለህ ያነሳው በየሥራ ቦታችን ያለ የቢሮ አጠባበቅ ነገር ሁላችንንም ባለንበት ቦታ የምንታዘበው በመሆኑ የነገሩን ክብደት እንረዳለን። እስቲ ወዳጄ ቢሮ ውስጥ ድንገት ዞር ዞር በልና በቻልከው ሰራተኛው የሚቀመጥበትን አካባቢ ንጽህና እንዴት ይጠብቃል ብለህ ታዘብ። አንዳንዱ ለዘመናት ያስቀመጠውን የወረቀት ክምር ታያለህ። አንዳንዱ ደግሞ አዋራ ቅንጣት በጣቱ አጥቅሶ የንጽህና ልክ የሚለካ ነው። ታዲያ እነዚህን ሰዎች መጸዳጃ ቤት ሲጠቀሙ እንዴት ይጠቀማሉ ብለህ ታስባለህ? እያንዳንዱ ተግባራቸው እነሱን የሚገልጽ ነው። ሰው አያየኝም ብለን የምንገባባቸው ግላዊ ቦታዎች ውስጥም እንዲሁ የኛ ባህሪና ለንጽህና ያለን ልክ ይገመታልና ሁሉም ቦታ የማናፍርበት ከምንም በላይ ጤናችንን የማንጎዳበት ይሁን። ከዚያም ሲያልፍ የኛን ንጽህና ለመጠበቅ የሚታትሩ ሰዎች እንዲታዘቡን የሚያደርግ ብሎም የእነሱንም ጤንነት የሚጎዳ ተግባር ላይ አንገኝ። ሁሌም ታዛቢያችን የሚቀጣን አካል አልያም የሚታዘበን ሰው ብቻ ሳይሆን ሕሊናችንንም እናክብረው ለማለት እወዳለሁ። እንግዲህ ወዳጅ አሳሩ የዛሬን ጉዳይ በዚሁ ላብቃ። ቀጣይ በሌላ ጉዳይ እስክንገናኝ ቸር ቆየኝ። አክባሪ ወዳጅህ ምክረ ሰናይ።